በካዛንቺስና አካባቢው ከጠዋቱ በግምት ከ2 ሰዓት በፊት ማለት ነው። ከ2 ሰዓት በፊት ከ1 ሰዓት ከ12 ሰዓት እስከ 2 ሰዓት ባለው የነበረ ጉብኝት ነው። በዚህ ጉብኝት ላይ እጅግ በጣም የሚገራርሙ የሚያማምሩ ቦታዎች፣ የሚያማምሩ ስራዎች ተሰርተዋል። እነሱንም ዞር ዞር ብለን ለማየት ሞክረናል። በጣም ብዙ መዋኛ ገንዳዎች፣ የተለያዩ የአትሌት ሙዚየም የሚመስሉ የተሰሩ ነገሮች አሉ። በጣም ብዙ አትሌቶች፣ በነገራችን ላይ በዚህ ቦታ ላይ ያሉ አትሌቶች ከድሮ ሯጭ ጀምሮ ማለት ነው የዘጠናዎቹ አይቲስ ከአበበ ቢቂላ ጀምሮ እስከ ዲባባ የዲባባ ልጆችም ጨምራሉ። መቀጠል በአዲስ አበባ ካዛንቺስ አካባቢ ቅድም ላይ እንዳልኳችሁ ሰፊ ቦታዎችን ለማየት ችለናል። እነዚህም ቦታዎች ባየንበት ወቅት ወይም ባየንበት ሰዓት በጣም ብዙ ድንቅ ነገሮችን ለማየት ሞክረናል። በጉዟችን ላይ ያየናቸው እጅግ በጣም ብዙ አሜዝመንት የሚገራርሙ የመዝናኛ የመናፈሻ ቦታዎች አሉ። አንዳንድ በተለይ ከመንገድ መስፋፋት ጋር ተያይዞ መንገዶች ሲሰፉ በህንፃዎች ቀድመው የተሰሩ ህንፃዎችም ጭምር ከስራቸው ደስ በሚል መልኩ ለመንገድ አስፍተውታል። በጣም ደስ ይላል። ሪሊ አፕሪሺየት ካዛንቺስና አካባቢው ከነበረበት ድባብ እጅግ በጣም በተለየ አካሄድ፣ በተለየ አኳኋን፣ በተለየ ቅርጽ ነው ራሱን የቀየረው ማለት ነው። ትልልቅ ህንፃዎች ኦልሞስት የህንፃ ጫካይቱ የምትባል አካባቢ ሆናለች። በጣም ደስ የሚል ቦታ ነው። በተለይ ዊኬንድ ወይም ደግሞ እሁድ ቅዳሜን በዛ ቦታ ላይ ማሳለፍ በጣም ይመከራል። እዚሁ አዲስ አበባም ጭምር ሆነን ብዙ ቦታዎችን ማየት እንችላለን። እነዚህም ቦታዎች ስናይ በጣም ብዙ አዝናኝና ድንቅ ቦታዎች አሉ። በነገራችን ላይ በሌሎችም አካባቢዎች የተሰሩ በጣም ብዙ ቦታዎች እንዳሉ አይተናል። የፀሐይ ጨረር ራሱ እዛ ቦታ ላይ ሆኖ ካሜራችን ላይ ሲገባ እንዴት እንደሚያምር በጣም ነው ደስ የሚለው። ዋው ሶፋን በጣም ዘና ያለ የዘነጠ አካባቢ ነው ዛሬ በጠዋት ያየሁት ማለት ነው። ከቁርስ በፊት ነው በእርግጥ ሁሉ እየተከናወነው። ከዛ መልስ